ሀይሚዬ የብሩኬ ስጦታ እስካሁንስ ዋጋ ከሌለው ለምን አንቺ ጋር ተቀመጠ? እስከ ዛሬ ዛሬ ገና ነው ዋጋ ያጣው። ጉድ ሳይሰማ መስከረም አይጠባም ይላል ያገሬ ሰው። የብሩኬ ስጦታ እኔ ጋር ዋጋ የለውም አልሽ ሀይሚ? በእውነት አንቺ ነሽ ያወራሽው ወይስ ሌላ ሰው ነው? ሰላም ሰላም ተወዳጆቼ እንዴት ናችሁልኝ? ሀይሚ ነኝ። በያላችሁበት ሁሉ ሰላም እግዚአብሔር ብዝት ይበልላችሁ። ያው ዛሬም እንግዲህ ሀይሚዬ መታ በቤቷ ያለችውን ነገር አንዳንድ ነገሮችን እንነጋገራለን ማለት ነው። እጅጉን በጣም ያሳዝናል። እውነት ያልጠበቅኩት ነገር ነው እየሆነ ያለው። በጣም ነው የሚያሳዝነው። እንደውም በቃ አለ አይደለ በጣም ከባድ። እኔ እንጃ፣ እኔ ከሀይሚ ይሄንን አልጠብቅም ነበር። እኔ በእሷ የተነሳ እውነቴን ነው የምላችሁ በቃ ስሜ ልቀይር ነው እኔ ራሴ እንዴ። በጣም አፈርኩባት። እውነት አፍሬያለሁ። በጣም የተሸማቀቅኩት ማለት እንዲህ ስላችሁ ግን እኔ በሷ ቦታ ሆኜ በሷ ላይ እየፈረድኩ አይደለም። መፍረድ ሳይሆን በቃ የሚሰማኝን ነገር ነው እየተናገርኩ ያለሁት። እሷም የተሰማትን ነገር ነው እየተናገረች ያለችው። መፍረድ ሌላ ነው፣ እየፈረድኩባት ሳይሆን በቃ የሚሰማኝን ነገር ነው እየተናገርኩ ያለሁት። ቤተሰብ እዚህ ላይ እንድታስቡ ነግራችኋለሁ። ግን ምንድን ነው እየሆነ ያለው? በቃ ሀይሚ ለዳኒ ያላት አመለካከት እንግዲህ በአጭሩ ማለት ነው ወደ መቀየሩ እየሄደ ነው። በቃ አለ አይደለ ሰርፕራይዝ ማለት ጭራሽ ዛሬ የመጣችበት እንደውም በአጠቃላይ ስንሰማው ምንድን ነው ኦዲየንሱን እኛ ተመልካቾችን በጣም ጀጅ እያደረገችበት ወይም ደግሞ እኛ በምንሰጣት ሀሳቦች፣ አስተያየቶች ደስተኛ እንዳልሆነች ነገር ነው እየተናገረች ያለችው እና በእውነት እኛንም ዝቅ የሚያደርግ ነገር ነው እየተናገረች ያለችው። በጣም የከፋኝ ከምንም አልቆጠረችንም ጭራሽ ማለት ነው። እና ማለት 200 ሺህም እኮ ስትገባ እኮ እኛ ኦዲየንሶች አይተን አይደለ እንዴ? እኛ ኦዲየንሶች ነን እንድትገባ ያደረግናት እንጂ ዝም ብሎ የመጣ ነገር አለም። እሷን ብትሰራ አለማየት ደግሞ እኛ ካላየነው ደግሞ እሷ የ200 ሺህ ልታገኝም የትም ልትደርስ አትችልም። ሶ ዛሬ ላይ 200 ሺህ ደርሻለሁ ብላ እንደዚህ እኛ ላይ መዝለሉ ወይም ደግሞ ያልሆነ ነገር መናገሩ ተገቢ አይደለም። በእውነት ነው ያዘንኩት። አነጋገሯ በጣም አስቀይሞኛል። በፊት ከምናየው አነጋገር ወጣ ያለ አነጋገር። ሀሳብ እኮ መስጠት ትችላለች። እናንተ እንደዚህ ያስቀይማችሁኛል፣ እንደዚህ ያስቀይማችሁኛል ማለት እኮ ትችላለች። እንደዛ አትበል አይደለም እያልኩ ያለሁት፣ ግን እየተናገረችበት ያለው መንገድ ግን በጣም የሚያሳዝን ነው። በእውነት በጣም የሚያሳዝን ነው፣ የሚያስከፋ ነው። እኔ እንደ ኦዲየንስ እንደ አንድ ተከታይ እንደ ጨረቃ ቤተሰብ ተከታይ እኔ አዝኛለሁ። በራሴ አፍሬያለሁ። እስከዛሬ የምከተለው ሰው እንደዚህ ነው ወይ እንዲል አድርጎኛል ማለት ነው። በእውነት ነው የምላችሁ። እና ኦዲየንስ ካላያት እኮ እሷ ስለሰራች ብቻ የምትለወጥ አለ። ብዙ ዩቲዩበሮችን እናያለን። ስለሰሩ ብቻ አይደለም፣ ይሰራሉ፣ ግን ተመልካች ከሌለ መለወጥ አይችሉም። ሶ የግድ ተመልካች ኦዲየንስ አስፈላጊ ነው። ስለዚህ ያንን ኦዲየንስ ደግሞ ማክበር፣ ቦታ መስጠት ያስፈልጋል። በእውነት ዛሬ ይህንን ቦታ አግኝቻለሁ ብሎ ነገሮችን እንደዚህ ማየት መልካም አይደለም። ሀይሚዬ ወደ ልቦናሽ ተመለሽ፣ ይመልሰን ባይነኝ። ወደ ቀድሞ ቦታ ከአንቺ ጋር የሚሄድ ነገር አይደለም ባይነኝ ምርጦቼ። ይህን ስላችሁ እኔ ለብሩኬም ደጋፊ አይደለሁም፣ የሀይሚም ደጋፊ አይደለሁም፣ የማናቸውም ደጋፊ አይደለሁም። ግን የግል አስተያየቴ ነው ይሄ ማለት ነው። የብሩኬ ደጋፊ ምናምን ሆኜ አይደለም፣ የዳኒም የማናቸውም አይደለም። ግን እንደ ግል አስተያየት እንደ አንድ ተከታታይ ይሄ ነገር በጣም ከፍቶኛል ባይ ነኝ። ሲቀጥል ወደ ቪዲዮ ማለት ነው። ዳኒ ትናንት እንግዲህ በተከሰተው ነገር እጅጉን በጣም ደስ ብሎኛል። በቃ ሶስዬንም በጣም ነው የማመሰግነው። ጥሩ ነገር ነው ያደረገችው። ረሙዬም በጣም ጥሩ ነገር ነው ያደረገው። በቃ እና ያ የነሱ ቦታ አይደለም። እንደዚህ አይነት ቦታ ለነሱ የሚገባቸው አይደለም። እና ግን አሁን ዛሬ በትናንትናው አንጻር ላይ ሀይሚ የምትሰጠው ሀሳብ እንግዲህ እናንተ ኦዲየንሶች
ምንድን ነው ስትናገሩ የማየው ማለት ለምንድን ነው ዳኒን የምትናገሩት? ዳኒ እኔን ያስደሰተው እኔ ደግሞ ከፈለኩ ሰው ጋር መሆን መብቴ ነው ብላለች። መብትሽ ነው እኮ እኛ እኮ ከፈለሹ ሰው ጋር አትሁኝ አይደለም እያልንሽ ያለ ነው። ይሄ ልጅ አይጠቅምሽም። ያው እንደ ጥሩ ቤተሰብ እንደ ጥሩ እህት በማየት ይሄ ሰው አይጠቅምሽም ካለው ነባራዊ አንጻር ነው እያልንሽ የነበረው እንጂ እኛ እኮ ከፈለሹ ሰው ጋር አትሁኝ ብለን ያንቺን መብት ያንቺን እንትን አልገደብንም፣ ያንቺን ፍላጎት አልገደብንም። ብንገድብ እኮ አሁንም እኮ እኛ ያልነውን ነበረ የምትሰሚው። ስላልገደብንሽ ነው የፈለግሽውን መርጠሽ እያረግሽ ያለሽው ሀይሚ እና እንደዚህ የሚል ሀሳብ ነው እየሰጠች ያለችው። እና ምን ማለት ነው ይሄ? እኛ አንቺን አልገደብንብሽም። የፈለግሽውን መውደድ፣ የፈለግሽውን መከተል፣ የፈለግሽውን ግን በኋላ ላይ ተጸጽተሽ ስናይሽ እንዳንከፋ አንቺ ስትጎጂ ማየት ስላልፈለግን ካለን ፍቅር አንጻር ነው እንደዛ አንሽ ሀይሚ እንጂ ለአንቺ መጥፎ ጥሩ ነገር ሲገጥምሽ ጠልተን አይደለም። ለዛ ነው እና ዛሬ ላይ እንግዲህ በዚህ መልኩ ማሰብሽ በጣም አስከፍቶኛል። ሲቀጥል እኔም አልስማማም ማለት አሁን እዚህ ጋር እየተሰራ ያለው እነ ሀይሚ ናቸው እንጂ ቤተሰቦቻቸው መተው የቤተሰብ ፎቶ መዘግዘቅ የቤተሰብ በቃ አጠቃላይ የዘመድ አዝማድ ባክግራውንድ እየመጣ መሰቀሉ መዘግዘቁ እኔም አልስማማበትም። ለምን እንደዛ ማድረግ የለብንም እኛም ባይ ነኝ። እዚህ ጋር የምናያቸውን እነሱኑ እንደፈለጋችሁ ያው መናገር ትችላላችሁ ብላለች። እሷ መናገር ትችላላችሁ፣ በተረፈ ግን ቤተሰብ አትንኩ ብላለች። እሱን እቀበላለሁ። ቤተሰብ ጋር ምንም እነሱ በማያውቁት ነገር እኛ ወይም ደግሞ ቤተሰቦቻቸውን አውጥተን እንትን ማለቱም አልስማማበት ነገር ነው እና እንደዚህ አይነት ነገር ተቆጥበን እዚህ ጋር ያለውን ነገር ማራመዱ ወይም ወደሚስተካከልበት ነገር ብናመጣው ባይነኝ እላለሁ። በተረፈ ያው የብሩኬን ስጦታ እንግዲህ ሀይሚ አይመጥነኝም ከኔ ጋር መሆን የለበትም ብላ ዛሬ ካልመለስኩ ብላ ዘራፍ ስትል ነበረ እንግዲህ ሀይሚ ማለት ነው። በእውነት ብሩኬ ያው ጨዋነቱ እዚህ ላይ ታይቷል። አላቅም እንግዲህ የሰው ነገር ቀጣዩ ምን ላይ እንደሚለወጥ ባናቅም፣ አሁን ካለው ነባራዊ ሁኔታ ግን ብሩኬ ትዕግስተኝነቱን አይተናል። አስቡት፣ ተጠርታችሁ በፊት ከነበራችሁ ቦይፍሬንድ ወይ ገርል ፍሬንድ ተጠርታችሁ ከሌላ ሰው ጋር ከሱ ጠላት ከሚሆን ሰው ጋር ሆናችሁ ስጦታ ልመልስ ብላችሁ ምናምን ስትጠይቁ የሚፈጠረውን ነገር አስቡት። እናንተ በአይምሯችሁ ብቻ ጀጅ አድርጉትና የሚፈጠረውን ነገር አስቡት። ብሩኬ ግን በጣም አድንቄ ያለው በእውነት ምንም ሳይመስልህ በጣም በተረጋጋ መንፈስ ነው ስታናግራት የነበርከው። ለአክብሮት ለሴት ላለ ክብር በጣም ነው የማመሰግነው እኔ በግሌ ማለት ነው። እኔ እንደውም ለምን አልተቀበልካትም ነው የምልህ። ስጦታውን ብትቀበላት ጥሩ ነው፣ በእውነት ብትቀበላት ጥሩ ነው እንዴ። በቃ እሷ እኮ ደጋግማ ተቀበለኝ እኔ ጋር ምንም አያደርግም የማያስፈልግ ነገር ነው እኔ ጋር ያለው ብላ እየተናገረች ነበረ። መቀበል ነበረበት ብሩኬ። ስጦታውን ባለመቀበል በጣም ከፍቶኛል። በቃ እንደዚህ እስከ መጨረሻው አንተ ስጦታ ምንም ማድረግ አንተ ጋር እንዲቀመጥ ያልፈለገ ሰው ለኔ የሚጠቅመኝ ነገር አይደለም ከሚል ሰው ጋር ለምን የሁሉም ደቂቃ ራሱ አውርተህ እንትን ማለትን በጣም አደንቃለሁ። ግን ስጦታውን ባለመቀበል ደግሞ እኔ ተናድጃለሁ። ስጦታውን ተቀብለ የሰጠሃትን ነገር ተቀብለ መሄድ ነበረብህ። እኔ በበኩሌ የዳኒ ስጦታ እንድመልስለት ነበረ ሀሳብ እየሰጠው የነበረው። ጭራሽ እሷ የብሩኬን ስጦታ ነው ካልመለስኩ ብላ ያሰበችው። እንግዲህ ቤተሰቦች እግዚአብሔር አምላክ ሀይሚን እንግዲህ ወደ ልቦና ይመልስ ነው የምለው። ይህ የግል አስተያየት ነው ማለት እየፈረድኩ አይደለም። በቃ የግል አስተያየት ነው፣ ፍርድ አይደለም። ይሄ በሰው ላይ መፍረድ እኔ አልፈልግም። እኔ ማንኝና ግን የግል አስተያየት ነው። ስጦታውን አልመልስም አልፈልግም ብሎ ብሩኬ ሄዷል። መቀበል ነበረብህ ብሩኬ ስጦታውን። ግን ድጋሚ ግን ሀይሚ እንግዲህ በዚህ መልኩ በቃ
አለ አይደለ? የራስሽን መንገድ የራስሽን ሀሳብ ከፈለግሽው ሰው ጋር ሁኚ። እኛ እኮ አትሁኝ አላልንሽም፣ ግን እንዳትሳሳች ነው መንገዶችን የመራንሽ። እሺ ለአንቺ ብለን ነው እንጂ እኛ ኦዲየንሶች ይሄ በዚህ ልክ ልትናገሪን አይገባም ባይ ነኝ። በጣም ከፍቶኛል። በእንደዚህ ወርደን መታየታችን አስከፍቶኛል። በእውነት ነው የምላችሁ። ልቦና ይስጠን ነው የምለው ልቦና ይስጠን ለሁላችሁም ምርጦቼ። እንግዲህ ቸር ነገር ያሰማን። ሀይሚንም እኔ አሁንም ሀይሚን እወዳታለሁ። ምንም ነገር ሆና እንዳያት ተከፍታ እንዳያት አልፈልግም። ግን አሁንም አስተያየት በምታደርገው ነገር እንደዚህ አስተያየት መስጠቴ የማይቀር የተሰማኝን ነገር መናገሬ አይቀርም። በእውነት ነው የምላችሁ አይቀርም። ተወዳጆቼ ቢከፋኝም በያላችሁበት ሰላም ዘይብ ብዝት ይበላችሁ። ባባይ